ሁሉም አንድ ሰውዬ ጋር እንደዚህ እየተጨዋወት ነው ማለት ነው። ሴትዮ ነው ሰውዬ፣ ሴትዮ ነው ሰውዬ። ማማ ወይነሽ አሳያችኋለሁ። ኢንሻአላህ በቅርቡ አስተዋውቃችኋለሁ። አይ ባያቸው ሃይ 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 ያለቻችሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ ይሄ በነገራችን ላይ ጮማ ማንሳታችን አብረን እንውላለን ማለት ነው። እንዴ ፍላጎት ነው። ካልፈለጋችሁ እንዴት ናችሁ? ደህና ናችሁ? ተናፍቃችኋል። ዛሬ ጁማአን ውሎ አብረን እንውላለን እና ቶሎ እንዲበስል ነው ያላማ ከበርበሬ በፊት ዶሮ መጨመር ማለት ነው። ቤቱን እንደዚህ ፏፏ ሲጫጫስ ነው ደግሞ የሚያምረው። እንግዲህ የጀመርነው በጧቱ ከምንድን ነው? ከዚች ነው የጀመርነው። እንግዲህ እችን ገንጣልጠል አድርገናት እንመጣለን። የአበሻ ዶሮ እንግዲህ ማሻአላ ነው ስጋው እንደምታዩት። ያው ጣዕም ይበልጣል ስለሚባል እሷን ነበር ይበልጣል እንደምታዩት። በደንብ ቆራርጠን እንግዲህ ትቆጥራላችሁ ከፈለጋችሁ። የጣጣው ብዛት ይሄን እንግዲህ በደንብ አጣጥመን እንገናኛለን። ሽንኩርታችንን እንደዚህ ላለጠናን እንግዲህ ያው ያበሻውንም የፈረንጁንም ነው የምናቀላቅለው። ለዛሬ ሙከራ ነው። ከተፍተፍ አድርገን ደግሞ እንገናኛለን። ከተፍ ታደርጋላችሁ። የሽንኩርት ምርት ነው። ሀባይቢ እንግዲህ ወደ ማብሰል ተዟዙረናል። ከመክተፍ ማለት ነው። እንደምታዩት እየበሰለልኝ ነው። ያው ቪዲዮ እንዳላረዝምባችሁ ብዬ ነው። እሱ እስከሚበስል እኔም ለስራዬን እሰራለሁ ማለት ነው። ሁሉም አንድ ሰውዬ ጋር እንደዚህ እየተጨዋወት ነው ማለት ነው። ሴትዮ ነው ሰውዬ፣ ሴትዮ ነው ሰውዬ። ማማ ወይነሽ አሳያችኋለሁ። ኢንሻአላህ በቅርቡ አስተዋውቃችኋለሁ። አይ ባያቸው ሃይ 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 ያለቻችሁ ነው። እንደዚህ ተጣጣለን። ሽንኩርታችንም እዚህ ደርሷል። ያው ከሰል ስለሆነ ቀስ እያለ ነው። ዘይት ጨምሬያለሁ እንደምታዩት። አሁን ብዙ ዘይት ማብዛት አልወድም፣ በቂ ነው። ከዛ አሁን የመጣው ፊክራ ምን መሰላችሁ? ዶሮአችንን ወደ ከንትን በፊት ማለት ነው። ይሄ በነገራችን ላይ ጮማው ነው፣ ማንሳት አልፈለኩም። እንደ ፍላጎት ነው። ካልፈለጋችሁ ማንሳትም ይቻላል። እና ቶሎ እንዲበስል ነው ይሄ አላማው። ከበርበሬ በፊት ዶሮ መጨመር ማለት ነው። ቶሎ እንዲበስል ነው ይባላል እንግዲህ ይላሉ። እንዴት እንደሆነ አላውቅም። አብዛኛው ሰው እንደዛ ነው የሚሰራውና እኔ ደግሞ ማውቀው እንትኑ ስጎ በደንብ ከበሰለ በኋላ ምናምን ነበረ። አሁን ግን ቀርቷል እንደሱ ማለት ነው። ብዙ ሰው እንደዚህ ነው የሚሰራው። ቀድሞ ጥብስ ያደርግና ዘይት ጋር ከዛ ደግሞ ዶሮ ይጨመራል ማለት ነው። እንግዲህ ቆዳውም አልቀረም እንደዚህ ተጣጥፎ ገብቷል ማለት ነው። በነገራችን ላይ ይጥማል በደንብ ካጠባችሁት በጣም ደስ ነው የሚለው። ይችን እንግዲህ ጥብስ እናደርጋታለን ማለት ነው። አዎ ትልቁ እንደዚህ በደንብ ጥብስ እያደረግን ታያችኋት። አሁን ቶሎ መብሰል ጀመረች ማለት ነው። እኔ በዚህ መልኩ በርግጥ ሞክሬ አላውቅም። እንግዲህ ዛሬ እየሞከርኩት ነው፣ ግን አሪፍ ነው፣ ደስ ይላል። ሽንኩርቱንም በደንብ ያበስልላችኋል። ከዛ ላይ ዶሮይቱ ራሱ ጥብስ ነው የምትራያቸው። እንግዲህ ይሄን ያህል ከበሰለች ያው በርበሬያችንን እንጨምራለን ማለት ነው። ቢስሚላህ
ያው ሽሮ ማነው ዶሮ እንግዲህ በርበሬ ትወዳለች ትንሽ ያየን ደግሞ እንጨምራለን። እንግዲህ ይሄንን ደግሞ እያሸን እንገናኛለን ማለት ነው። በነገራችን ላይ የኛ በርበሬ እንደማይታመሰው ብዙ ማሸት አይልም። የተወሰነ ካሻችሁት ስራ ራሱ ያቀላል ማለት ነው። ያው ስራም እየሰራን ያው እኛም ተለቃልቀናል። እንግዲህ ያው ሰራርተን ሻወር ስንወስድ ማሻአላ ወጡ እንግዲህ እንደምታዩት እዚህ ደርሷል ማለት ነው። እንዲህ እያልን እንግዲህ ቡናችን ደርሰናል። አልሐምዱሊላህ ምሳ በላን። ያው ዶሮ ወጥ በሩዝ ይቀርባል እንዴ እንዳትሉ፣ ያው ሩዝ የሚፈልግ ሰው ስላለ እንግዲህ ሩዝ ይወዳሉ። አንዳንዴ በሳምንት አንድ ቀን ጁማ በቀይ ወጥም ይሁን በዶሮም ይሁን ያው ሩዝ ይበላሉና ለዛ ነው እንጂ ባህሉን ወጉን ለማጥፋት ፈልጌ አይደለም። እንግዲህ ይቅርታ አድርጉልኝ። ያው የሰው ፍላጎት ነው ማለት ነው። እና ቡናችን እንደዚህ እየተቀዳ ነው። የሚጣ ድምጽ እየገባ ስለነበረ ያው ዩቲዩብ እንዳይቀጣኝ እያለቀሰች ስለነበረ ነው ያወጣሁት ማለት ነው። ቡናችን ደስ ይል ነበር። ጁማችን የፈካ ነበረ። እንግዲህ ግማሽ ውሏችን ይሄን ይመስላል። እናንተንም እንግዲህ አላህ ምኞታችሁን አላማችሁን አሳክቶላችሁ ለሀገራችሁ ያብቃችሁ። አሁን ደግሞ አዲስ ሄደው ብዙ እያለቀሱ ያሉ ልጆች አሉ። ሀቂቃ እንደ 2005 እንደ 2004 ነው ያሁኑ አወጣጥ። በጣም ከባድ ነው። ሁሉም ከትምህርቱ እያቋረጠ ከቤተሰቦቹ እየተለየ አሁን ለቅሶ ላይ ነው ያለው። የስደትን አስከፊነት የማያቅሰውና ሀገራችንን አላህ ያረጋጋው፣ ሰላማችንን አላህ ያውርድልን እና እንግዲህ እኛም እንደዚች ረፍት እያደረግን ነው ማለት ነው። ያው የማይቀምሰው እንግዲህ ወይ ይተኛል ወይ ደግሞ ዚያራ እንሄዳለን ወደ ጎረቤት። ወንዶችም ወደ ስራ ሄዱ። እኛም ደግሞ እንግዲህ ከዚህ በኋላ ያለው ስራ ይቀጥላል ማለት ነው። ልብስ ማጠብ፣ የተለያየ ነገር ምናምን ያው ስራ እንግዲህ ከሰዓት ይቀጥላል። ያው እስካሁን ያደክማል ሀቂቃ ማለት ነው። ጁማ ደስ የሚል ነገር አለ። ያው ሁሌ የምንሰራውን ስራ ነው የምንሰራው። ትንሽ ለየት ነው ያው ለየት የሚለው ነገር ትንሽ ነው፣ ግን ቢሆንም በቃ የሆነ ልዩ ድባብ አለው ጁማ ቀን ማለት ነው። ቁጭ ብላችሁ በቃ ይኸው ጠራራ ላይ መገናኘቱ በራሱ ምሳ በልተን ምናምን ተረጋግተን ማለት እስከዛሬ ወከባ ስለሆነ ጁማ ቀን ትንሽ ስራ ያለውም ተወት አድርጎ እስከ አስር እስከ 9 ሰዓት ምናምን እንኳን ትንሽ ሶብር ያደርጋል ቤቱ እና ቢያንስ ቡና እንኳን ሰብሰብ ብለን የምንጠጣበት ቀን ይሆናል ማለት ነው። እንግዲህ ያው እኛ ጋር እረፍት የለም፣ መሮጥ ነው ለማይሞላ ዱኛ እና ያው አልሐምዱሊላህ ዞሮ ይሄን ይመስላል። እንግዲህ ጁማ ውሏችን ይቀጥል ካላችሁ በሌላ ጊዜ ከሰዓት ደግሞ ያለውን እቀጥልላችኋለሁ። አሁን እንዳይበዛባችሁ በሌላ ቪዲዮ እስከምንገናኝ ቻው።